ስለምናምን ነው ያ እምነታችን ነው ኢትዮጵያ ያ ተስፋ የምናደርገውና የምናልመው ነገ ነው ኢትዮጵያ እንጂ ፕራክቲካሊ ያለውን እንተማመን ነው ያለውን ነገር በደንብ ማወቅ ያስፈልጋል so sadly ሌንጮ በመጽሐፉ ላይ የክልሎችን በተመለከተ የክልሎችን ሁኔታ ለምሳሌ መለስን ሲወቅስ ምን ይላል የደቡብ ክልሎች በርካታ ተብለው የተሰሩ በፌደሬሽኑ መጀመሪያ ላይ የተዋቀሩ ክልሎች በኋላ ላይ ወደ አንድ እንዲመላለሱ አደረገና ከኦሮሚያ ክልል ሊፈጠር የሚችለውን ተጽዕኖ ለመቆጣጠር የሚያስችል የክልል ስርዓትን ፈጠረ ይላል ሌንጮ በመጽሐፉ ላይ መለስ ሶ ደቡብ እንዲፈጠር አደረገ ካውንተር ባላንስ ለማድረግ ከኦሮሚያ ሊመጣ የሚችልን ተጽዕኖ ይላል ሶ ኦህዴድ እንደመጣ ያደረገው ነገር ምንድነው without even ህገ መንግስቱን ኮንሰልት ሳያደርግ immediately ደቡብ የሚባለውን ክልል ሪዲዛይን በደቡብ ክልል ፌደሬሽን ላይ ጥቃት ነው የፈጸመው አሁን ደቡብ የሚባለው ክልል ተወካዮች በዚህ በናዝሬቱ ስብሰባ ላይ አንድ የሚያነሱት ነገር አልነበራቸው ዳስ የሰማውት ነገር እሱ አንድ ጥያቄ አልነበራቸው ለምን እዛ እንደተገኙ አላውቅም ምንም ተጽዕኖ almost none ከዛ የሚመጣ ኢምፓክት የለም ኦህዴድ እንዳይኖር አድርጎ ሰራው ደቡብ በኦህዴድ ፍቃድ አዲስ አበባ ገብቶ ነግዶ እንዲወጣ ነው ከዚህ በኋላ የሚኖረው ሚና ከዛው ኦህዴድ በፈቀደለት የሥራ ዘርፍና መስክ ተሰማርቶ በሀገሪቱ ውስጥ ጥገኛ ባለ ሀብት ሆኖ ይቀጥላል ነው የኦህዴድ አስተሳሰብ እንጂ እንደ ፖለቲካል ኮሚኒቲ በፍጹም አያየው ምክንያቱም ኢምፓክቱ ኢንሲግኒፊካንት ነው ጥቅም ምንም አይነት ተጽዕኖ የለውም በኢትዮጵያ ፖለቲካ ላይ ሶ ፕሮብለም ቻይልዶቹ ሁለት ናቸው የኦህዴድ አስተሳሰብ የነዚህ የኢትዮጵያ ፕሮብለም ቻይልድ የሚመነጨው ከትግራይና አማራ ነው ሶ እነዚህን ደግሞ በመጠነ ሰፊ ጦርነቶች በማዳከም እና ሌላውን ህጋዊ መዋቅሩን እየቀያየሩ ናሽናል ዳያሎግ በሚል ስም ለምዕራባውያኑ ደግሞ ምዕራባውያኑና የምዕራባውያኑ ጥቅም በኢትዮጵያ ላይ ያላቸውን ዘላቂ ኢንተረስት በተመለከተ ትራንዛክሽናል ነው እየሸጠ ነው ከዛ ያን ጦርነትና ፓወር ኮንሶሊዴት ለማድረግ ይተቀምበታል in the meantime በዚህ ሂደት ውስጥ ተባባሪ የሆኑ ልሂቃን አሉ የአማራ ተወካይ የሚባሉ የሶማሌ ተወካይ የሚባሉ የትግራይ ተወካይ የሚባሉ ምናምን ልሂቃኖች ደግሞ አሉ ፓራሊ ማለት ነው ሶ ይሄን እያደረገ ነው ያለው ኦህዴድ እና እንዳልኩት የኢትዮጵያ ተስፋ የኢትዮጵያ ነገ በመንድነው የሚወሰነው በኢትዮጵያ ህዝባዊ ትግል ነው የኢትዮጵያ ህዝቦች በሚያደርጉት የጋራ ትግል ነው ይሄንን ያደርጋል ኦህዴድ ግን ያሸንፋል ማለት ነው ወይ ነው ሰላሙን ያመጣዋል አያመጣውም ከየት ያመጣዋል ሰላም ኪስ ውስጥ የለም አዲስ አበባን በተመለከተ ምናምን ከአዲስ አበባ ተነስቶ ይሄንን ሬዚስት አድርጎ ህዝቡ በፍጹም በእነዚህ አይነት አስተዳደር ውስጥ አንገባም ብሎ የራሱ የፖለቲካ እንትን ኖሮት ይሄንን ለማስቆም ጥረት ያደርጋል ነው እንደዛ አይነት ነገር የለም ሶ ሊመጣ የሚችለው ነገር የተቀናጀ የኢትዮጵያ ህዝቦች የጋራ ትብብርና ተጽዕኖ ነው ሶ ምናልባት ኦህዴድ ከሶማሌ የተቀናጀ እንትን ሊመጣበት ይችላል ሌሎች የሚያደርጓቸው ትግሎችና የተባበሩ ትግሎች እንዳሉ ሆኖ ማለት ተጨማሪ ነገሮች ሊመጡ የሚችሉት ከዛ አካባቢ ሊሆን እንደሚችል መገመት ይቻላል ሶ እሱንም ለማባበል በርካታ ስራ እየሰራ እንዳለ እመለከታለሁ ለምሳሌ የኢትዮጵያ ሁለተኛው ክልል እናንተ ናችሁ ምናምን ይያላ አብይ አህመድ ለመደለል ጥረት ያደረገ ነው የብሔር ብሔረሰብ ልሂቃን በ83 ላይም በኢትዮጵያ ላይ ያመጹ ናቸው they have no one to blame by them የብሔር ብሔረሰብ ልሂቃን ማንንም ብሌም ማድረጋቸው በ83 ነበሩ በመድረኮቹ ላይ ዛሬም በዚህ ምክክር ላይ አሉ ስለዚህ ነገ የሚመጣውን ነገርና ከዛ በኋላ የሚመጣውን ዋን ኤትኒክ ታይራኒ ከአንድ ማህበረሰብ የተወጣጣ ልሂቅ ኢትዮጵያን በሚያስከፍላት ዋጋ ላይ ተባባሪ ሆኖ ይገኛል አንሳተፍም ይሄ ጉዳይ አይወክለንም የሚል አቋም በጽናት ይሄንን ይዘው ኢትዮጵያ ኢንክሉሲቭ ዳያሎግ እንደታደርግ ያሰራቸውን ልሂቃኖች እንዲፈታ የሚያደርገውን ጦርነት እንዲያቆም ዲያሎግ ለማድረግ ኢትዮጵያውያን የጋራ ምክክር ለማድረግ የሚያስችል የፖለቲካ እንዳልኩት መሰረታዊ የሚባል የፖለቲካ መግባባቶች ላይ መድረስ የሚችሉበትን እድል ባላሰፈኑበት ሁኔታ በቀጣይ
የኢትዮጵያንና የኢትዮጵያን መጻኢ ዕድል ፈጽሞ የሚቀይርን የፖለቲካ ፕሮሰስ እያደረኩ ነው እያለ ነው ኦህዴድ። መንገዱን ጨርቅ ያርግለት ለኦህዴድ። ውጤቱን ግን አብረን የምናየው ነው። እኔም እንዳንድ ወጣት የኢትዮጵያን ዕጣ ፈንታና ኢትዮጵያ ውስጥ የሚመጣውን ነገር ዛሬ ፕሮግራም ሰርተናል። እያልን ያለነው ይሄ ሂደት ለኢትዮጵያ ሰላም ያመጣል። ይሄ ሂደት ብልጽግናን አገርን ብቻ ሳይሆን ብልጽግናንም አስቀድሞ ያፈርሰዋል እያልኩ ነው። የብልጽግና ሂደትና ብልጽግናን በተመለከተ ለአማራ ተወካዮች ወይንም እዛ ያላችሁ ለብልጽግና የገበራችሁ ሰዎች መልእክት አለኝ። ታሪክ መስራት ከፈለጋችሁ this is the time። ይሄ በጣም ክሪቲካል ታይም። የአማራ ህዝብ በተደራጀ መንገድ ለእናንተ ጥሪ ላይ ቀርብ የሚችልበት ሂደት እንዳለ በተደጋጋሚ ስንሰማ ተመልክቻለሁ። በተለይ በአማራ ፋኖ ብሔራዊ ንቅናቄ በኩል በርካታ ጥሪ ቀርቧል። ግን ጥሪውን አትሰሙም አውቃለሁ። ግን አንድ ነገር ላሳያችሁ። ይሄ በጣም በጣም ትልቅ እድል ነው። ትናንት የምታውቁት አማራ አይደለም ዛሬ ያለው። ትናንት እናንተ በሽግግር ጊዜ ኃይለ ማርያም ስልጣን ለቆ እና አብይ ስልጣን ላይ ሲመጡ you were not organized። አቅም አልነበራችሁ፣ አልተደራጃችሁ፣ አማራዎችም አልነበራችሁ። ዛሬም አማራ አይደላችሁ። ግን ከመሆን ከፈለጋችሁ አማራ አብይ አህመድ ዛሬ ያለበት ሁኔታ ለውጥና የለውጥ ሂደቱ ሲጀምር የነበረበት ሂደት ላይ አይደለም ያለው። መታገል ካል የምትፈልጉ ከሆነ አድማ በተናና ሚሊሻውን ይዛችሁ ከአማራ ህዝብ ጋር ቆሙ። በኢትዮጵያ ውስጥ ጄኒውን ለውጥ እንዲመጣ የሚያስችልበትን እድል ለመፍጠር ከፈለጋችሁ ከአማራ ህዝብ ጋር ተቀላቀሉ እና ከአማራ ህዝብ ጋር ቆሙ። ይሄ 83 አይደለም፣ ይሄ 2010 አይደለም። የተለየ አውድ ነው። ይሄንን ብታደርጉ ኮምፕሊትሊ ኦህዴድን እና የኦህዴድን አቅም ሙሉ አቅሙን ከእጁ ማውጣት ይቻላል። የእናንተ ውሳኔ ከአማራ ህዝብ ጋር ለመቆም ብትወስኑ የሚያስከፍላችሁ ዋጋ ብዙ አይደለም። ምክንያቱም እናንተ ናችሁ ምርኩዝ ሆናችሁ ኦህዴድ እዚህ ድረስ እንዲቀጥል ያደረገው። የሰጣችሁ ምንም ነገር የለም። ወልቃይትን አይሰጣችሁም። አዲስ አበባ ላይ ሳይ አይኖራችሁም። ወልቃይትን የማይሰጣችሁ ቢኮዝ አያዋጣውም። ፖለቲካሊ ተናግሬያለሁ። ፖለቲካ ዝም ብሎ በመስጠትና በመቀበል ምናምን የደነዞች እንትን አይደል። ፖለቲካ ማትስ ነው። ወልቃይትን አብይ አህመድ ቢሰጥ አበቃ፣ ለትግራይም ቢሰጥ አበቃ፣ ለአማራም ቢሰጥ ያበቃለታል። ስለዚህ አያደርገውም። ክልል እንሁን ብትሉ በማግስቱ ያጸድቅላችኋል። በማግስቱ ያጸድቅላችኋል። አማራ ጋር እንድትመጡ አይፈልግም፣ ትግራይ ጋር እንድትሄዱ አይፈልግም። ምክንያቱም ካርዱ ነው። አቅም አላችሁ። አብይ አህመድን ማሸነፍ ትችላላችሁ። አማራው ናችሁ ብትቆሙ አለቀ። አይቴልዩ። ምክንያቱም አቅም ተፈጥሯል ኦሬዲ። እድሜ ለአማራ ቆራጥ ልጆች፣ እድሜ ለታሪካዊ ተጋድሎ። እንደናንተ ሳይሆን እንደ አማራ ሆነና ሁሉ ነገር ዛሬ እዚህ ላይ መድረስ ተችሏል። ስለዚህ ከአማራ ህዝብ ጋር ቆሙ። እናንተ አዲስ አበባ ላይ ምንም ማድረግ አትችሉም። የምክክሩንም ውጤት ማስቆም አትችሉም። መስፍን አራያ የሚባለው ምንም ማድረግ አይችልም። ከናንተ የሚጠበቀው ነገር ወይል ደስተኞች አይደለንም በሚደረገው ሂደት ከአማራ ህዝብ ጋር እንቆማለን ብሎ ፕሬዝዳንቱ ጠፍቶ ጫካ መግባት ነው የሚጠበቅበት። ቤተመንግስት ካለማ ምን እንደሚያደርገው ይታወቃል። ሌሎችም እንደዚሁ ግቡ፣ ወንድሞቻችሁ ጋር ወደ ትግል ገብተናል ብላችሁ አውጁ። ያንን ካደረጋችሁ በእርግጠኝነት ልንገራችሁ ኦህዴድ ምንም ካርድ የለም። ጀስት ድራማ ነው ያለው። ካርዶቹ እናንተ ናችሁ። ድንጋዮቹ መጥረቢያዎቹ እናንተ ናችሁ። እናንተን ይዞ ነው እየቀጠቀጠ ያለው፣ ክልል እያፈረሰ ያለው፣ ህዝብ እያፈረሰ ያለው። so if you switch side switch ብታደርጉ ባላንሱን ትንዱታላችሁ። so there is no more ኦህዴድ እናንተ ስላላችሁ ነው። ይሄ ለእናንተ አይዲያል ታይም ነው ታሪክ ለመስራት ከህዝባችሁ ጋር ለመቆም። የዚህ ሂደት አካል አይደለንም። ሳንስማማበት ነው ነገሮች እየሄዱ ያሉት። ይሄንን ታሪካዊ ስህተት መድገም አንፈልግም። ህዝብ ይበላናል ያለነው በብሔራዊ ምክክር ምናምን አንዳንድ ጥያቄዎች ይመለሳሉ እያልን ነው። እንትንን ያመጣል ይሰጠናል እያልን ነው። ስለዚህ ከዚህ በኋላ ከኦህዴድ ጋር ለመቀጠል አንችልም ብላችሁ ውሳኔና አቋም ውሰዱ። ሰውነን ካላችሁ። ካልሆነ ግን ኦህዴድ መሸነፉ አይቀርም። የእናንተ ታሪክ ግን በጣም አሳዛኝ ይሆናል። አይ ነው ይሄንን መልእክት አትሰሙትም። ቢኮዝ
ከኔ የሚመጣ መልእክት ቁም ነገር አድርጋችሁ ልትመለከቱት እንደማትችሉ ገምታለሁ። እንደው በአጋጣሚ የመስማት እድል ካላችሁ ግን በእውነት ይሄንን ታሪካዊ እድል ተጠቀሙበት። ለኦህዴድ ከባድ ዘመን ግን እየመጣ ነው። ራሱ ኢምፕሎድ ያደርጋል። ብልጽግና ከውስጥ ይፈነዳል። የሚፈነዳው በሌሎች ኃይሎች ነው። the question of ድሬዳዋ አድሬስ የሚያደርግበት መንገድ ምን እንደሚሆን ኦሬዲ ታውቋል። ቻርተርድ ሲቲ ነው የሚያደርገው። ያ በራሱ የሚያመጣው ቅራኔ እንደሚኖር ግልጽ ነው። የአዲስ አበባን ጉዳይ አድሬስ የሚያደርግበት ነገር ይበላዋል። ክልሎችን ሌሎች ክልሎችን ለማፍረስ የሚሄድበት ጥረት ይኖራል፣ ይጠበቃል። ሌላ ክልልን ግን አያፈርስም። ግልጽ አድርጎታል ሽመልስ። እቺን ንግግሩን ለምን አወጣት ኦህዴድ? ቀደም እንዳልኳችሁ ከኦቤን ተቆርጣ ወጣለች የሚለውን ነግራችኋለሁ። ምክንያቱም ብዬ ነበር ከኦቤን የሽመልስ ንግግር ተቆርጣ አሁን ከ3 ቀን በፊት የተናገራት የወጣችው ሌሎች ብሔረሰቦችን እና ለጀነራል ፐብሊኩን ኢትዮጵያውያንና ዲያስፖራውን ለማጃጃል እየተሞከረ ነው። የብሔር ፌደራሊዝሙ ሊጠፋ ነው፣ ሰየው እልልበል እየተባለ ነው ያለው። ስለዚህ ከዛ ንግግር ጋር ከዛ ድራማ ጋር አትሄድም እቺ ንግግር ሐቁን ስለምታወጣ ማለት ነው። ስለዚህ ቶሎ እንዳትተላለፍ በኦቢኤን እንዳትተላለፍ እቺ ንግግር ተደረገች። እዛው ለጨፌው ታዳሚ ብቻ እንድትደርስ ለማድረግ ተሞከረ። የሚቀየር ክልል የለም። አዲስ አበባን የአዲስ አበባን question ከተው ኦህዴድ አዲስ አበባን ጥያቄ ቢተው አዲስ አበባን የኦሮሚያ ናት እያለ ጥያቄ ናሽናል ዲያሎግ ላይ ያቀረበ ስብስብ ክልሎች በሌላ መንገድ ይዋቀሩልኛል ብሎ የሚያስብ መንጋ ካለ እንዴት ነው ይሄ ሰው ፖለቲካን የሚያስበው የሚለውን ነገር እንድንጠይቅ ያስገድደናል ማለት ነው። ይሄ ነው የዛሬው ፕሮግራማችን። እነዚህ ጉዳዮች ላይ ላንሳ ሐሳብ ልስጣችሁ ብዬ ነው። ስለዚህ በእነዚህ ጉዳዮች ላይ ነው ናዝሬት ውይይት ተደርጎ የነበረው። 12ቱንም ነጥቦች ከፈለጋችሁ ላነሳ እችላለሁ ነገ ላይ በተደራጀ መንገድ። ግን ዛሬው ትልቁ ጥሬ ለማን ነው? ከኦህዴድ ስር ተጠግታችሁ ላላችሁ የአማራ ብልጽግና አካላት ነን የምትሉ ሰዎች፣ በሌሎችም አካባቢዎች ላይ ያላችሁ የደቡብ ልሂቃንም እዛ ውስጥ ካላችሁ ይሄን ከዚህ ታሪካዊ ሂደት ይሄው የ83ቱን ሰዎች ስም እየጠራን ዛሬ እያነሳን ነበር አይደል? 83 ላይ የነበረውን ሁኔታ እያነሳውላችሁ ነበር። ክህደቱን በተመለከተ እነማ ተሳተፉበት፣ በእነማ ስም ምን አይነት አጀንዳዎች ቀረቡ፣ እነማን አስፈጸሙት፣ እነማን አሳኩት የሚለውን ነገር በደንብ እያነሳን ነበር የነበረው። ስም ተመዝግቦ ይያዛል። በዚህ ውስጥ የተሳተፈው ማን ነው? ህገ መንግስቱን ማን አረቀቀ? የክልሎችን ወሰን ማን ወሰነ? እያንዳንዷን ነገር መዝግቦ የሚይዝ ትውልድ፣ እሱንም ይዞ ትግል የሚያደርግ ትውልድ እንዳለ በትክክል መገንዘብ ያስፈልጋል። በነበረኝ ጊዜ ከልብ ነው ማመሰግነው። እግዚአብሔር ይስጥልን። የአማራ ምሽት ይሁንላችሁ። እንበርታ፣ ጠንክሩ።